እንግዲህ ጠበቃው ኃይለኛ ማስጠንቀቂያ ሰጥተዋታል። እንዴት አልጋ ስር ሰው አስተኝተሽ እኔን ትጠርኛለሽ? በማለትም ሉላም ይቅርታ በቃ ስትለውም ይቅርታሽን በኋላ ቆዩ፣ እስር ቤት ስትመላለሽ የዛ ሰዓት ይቅርታ ትጠይቅኛለሽ። ስለዚህ በጣም ከባድ ነገር ነው የፈጸምሽብኝ፣ ታየዋለሽ፣ አሳይሻለሁ በማለትም እንግዲህ ኃይለኛ ማስጠንቀቂያ ሰጥቷታል። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየት ስለምሰጡኝ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ እጅግ አድርጌ አመሰግናለሁ። እንግዲህ ምሳሌ ክፍል እንግዲህ 111 እንግዲህ ይዘን መጥተናል ማለት ነው። እንግዲህ ሉላ በጣም ተጸጽታለች። ኧረ ይቅርታን ብጠይቀው እሱ ይቅርታሽን በፍጹም አልቀበልም፣ በኋላ ዋጋሽን ታገኛለሽ፣ ይቅርታው ደግሞ ይቆየኝ፣ በኋላ እስር ቤት ስትመላለሽ የዛ ሰዓት ይቅርታ ትጠይቅኛለሽ። ስለዚህ አልጋይ ስር እንዴት አስተኝተሽ ሰው አልጋ ስር ሰው አስተኝተሽ እኔን እንዴት ትጠርኛለሽ? በጣም ስህተት ሰርተሻል። የሰራሽው ከባድ ስህተት ነው። ስለዚህ በጣም የሰራሽኝ ነገር ከባድ ነገር ነው። መቼም አልለቀሽም፣ ዋጋም ትከፍያለሽ። ከአንተ ጋር ደግሞ ከምቆሽሽ ይሻለኛል ብዬ ነው በማለትም እንግዲህ መልሳለታለ። መንግስት ደግሞ ራሴ እንድጠብቅበት የሰጠኝ መሳሪያ ነው በማለትም ማትመልሽ ደግሞ ከሆነ አንቺም ከባለሽ ጋር እስር ቤት እንደማስገባሽ እነግርሻለሁ በማለት አንተ እኮ ነህ እኔ የገዛ ቤት ይዘህ መጥተህ ጥለህ የሄድከው ራስህ ነህ። ከፈለክ መጥተህ መውሰድ ትችላለህ እንጂ ሌላ ነገር ይሄ የምታስፈራራኝ ነገር አንተ ማቆም አለብህ በማለት እንግዲህ ሉላ እንግዲህ ነግረዋል። ሲበዛ መሀይብና የማይገባሽ ፍልጥነሽ በማለትም እንግዲህ ነግሯታል ማለት ነው። እንግዲህ ጠበቃው ጠብቂኝ አሳይሻለሁ ሄሎ ብላም ብትለው ጆሮዋ ላይ ዘግቶ ወጥተዋል። ሉላም እንግዲህ በጣም እንግዲህ ደንግጣለች ማለት ነው። እንግዲህ አልጋ ስር እንግዲህ ሰው አስተኝተሽ ጠብቀሽኛል፣ አንቺ ግን ጉድ ነው ያረግሽኝ በማለትም እንግዲህ የዛ ሰዓት እንግዲህ ዳጣዬና እንግዲህ መርዞ አልጋ ስር ነበሩና ያው እሷ ጥቃት ሊያደርስባት ሲል እነሱ ያው እዛ ውስጥ በሚተኩሱ ሰዓት እሱ ደግሞ ያው አጋጣሚ በእጁ ላይ የነበረው ጥሎ ሄደዋል ማለት ነው በድንጋጤ እና እንዴት ሰው ቤትሽ ውስጥ አስቀምጠሽ እኔ ትቀጥርኛለሽ? ስለዚህ ይሄ ዋጋ ያስከፍልሻል፣ እኔ አስጠንቅቄሻለሁ በማለትም አንቺና ባልሽ ደግሞ እስር ቤት እንደምትገቡ በማለትም እንግዲህ ጠበቃው እንግዲህ ከባድ ማስጠንቀቂያ ለሉላ ሰጥቷታል። ሉላም ይቅርታ ብትጠይቀውም ይቅርታሽ በፍጹም ከአሁን በኋላ አይሰራም፣ አልቀበልሽም፣ በኋላ እስር ቤት ስትመላለሽ ግን ደጋግመሽ ይቅርታ እንደምትይኝ አውቃለሁ በማለትም እንግዲህ ቤተሰቦች እንግዲህ በጣም ከባድ ነው ማለት ነው። ዝናና ማህሌት እንግዲህ መኪና ውስጥ ተቀምጠው ትትና እኔን ትመስላለች አደል በማለትም እንግዲህ ስጠይቆ ዝና ተሳልቆባታል ማለት ነው። ምን ነው ደግሞ አንቺን ደግሞ የምትመስል በምን አገናኝተሽ ነው በማለት እንግዲህ ተሳኩኝ። በጣም ቆይቼ ነበር፣ እንደው ፈገግ አረግሽኝ፣ ውበትሽ በዝቶብኛል ብለሽ ደግሞ በራስሽ ላይ ደግሞ እንትን ያኔ ትጎሪያለሽ ማለት ነው። እንግዲህ ውበትሽ በጣም በስቷል ማለት ነው። አሁን ይሄ እኔን ማማልልሽ ነው ወይስ ምንድን ነው በማለት በጣም ደግሞ ከሳቅኩኝ በጣም ቆየት ብዬ ነበረ። እንግዲህ ፈገግ አርገሽኛል በማለትም እንግዲህ ማን ያውቃል አማልልህ ይሆናል። ሂጂ ዝም በይ ደግሞ አንቺ እንዴ አንቺ ጆሮ ሲሰጡሽ እኮ ብዙ ታወሪያለሽ በማለትም እንግዲህ ስለዚህ እኔ ምንም ነገርሽ ታይቶኝ አያውቅም ሴትነትሽ በስተቀር ሴት መሆንሽ በስተቀር እንጂ ሌላ ነገር የአንቺ ምንም ነገር ታይቶኝ አያውቅም። ስለዚህ ፊት ስሰጥሽ ከኔ ጋር መሳፈጥ ታቆሚያለሽ ይላል ማለት ነው። ዝና እንግዲህ እኔን ትመስላለች ወይ ብላ እንግዲህ ጠይቃው እኔ ግን ማማለል እኔ ቆንጆ ሴት ነኝ በማለትም እንግዲህ እኔ ለማማለል ነው እንደዚህ የምታወሪ እኔ ፊት በማለትም ሁለተኛ እንዲህ አይነት ንግግር እኔ ፊት ስትናገሪ እኔ ምንም ነገርሽ አይታየኝም፣ ሴት መሆንሽ ብቻ ነው የሚታየኝ በማለትም እንግዲህ አይ ማህሌት አይ ውርደት። ሲቀጥል ደግሞ አላት መሀይብ ሴት በፍጹም አትመቸኝም፣ እኔ እንደሆን
ያንተ ስድብ ለምጄዋለሁ። ስለዚህ አሁን ብር አትሰጠኝም፣ ብር የሚባል እኮ የለኝም በማለትም እንግዲህ ስለዚህ ባለፈ ተናግረናል መሰለኝ ትህትናን ይዤልህ እመጣለሁ ብለሽኝ በር ላይ አምጥተሽ ደግሞ መለስሻት ትህትናን። ደግሞ አሁን ብር ትጠይቅኛለሽ። የምን ብር ነው? ብር በየደቂቃው ነው እንዴ ምሰጥሽ? ምንም የሰጠውሽ ስራ ሳሰሪ በማለትም እንግዲህ ዝና ተናግሯታል። እንዴ ምንድን ነው? በአንተ ቁጥጥር ስር እኮ አይደል ያለች። ስለዚህ ምን ለማድረግ ፈልገህ ነው? እኔስ ለምንድን ነው እንደዚህ የምትናገረኝ? በማለትም እንግዲህ ለዚህ እኮ ነው መሀይም ነሽ የምልሽ፣ ለሌላ አይደለም። አዎ እችላለሁ፣ በእጄ ስር ናት። ግን ሉላ አልሞተች። ሉላ በህይወት ያለች ሌላ ሴት ከመላመድ እኔ ሞቴ ነው። ስለዚህ እኔ ሉላና ሉላ ብቻ ነው በማለት እሱት ካሉ ሴቶች ትንሽ ትሻላለች ብዬ እንጂ እኔና አንቺ ሁለት ጉዳይ አለን። አንደኛ ይላታል ብሩክን ይቅርታ ጠይቀሽ ወደ ቤት መግባት፣ ወደ ብሩክ ቤት። ሁለተኛ ይላታል አንቺን የምሰጥሽን ስራ በደንብ አዳምጪ። ኢፍራታን ከእኔ እኔ በምልሽ ብቻ በኩል መንዳት። ስለዚህ ሁለቱ ነገር ማስፈጸም አለብሽ። የመጀመሪያው እንደነገርኩሽ ብሩክ ጋር ትሄጃለሽ። ብሩክን ይቅርታ ጠይቀሽ ከእሱ ጋር ትኖሪያለሽ። እኔ የምልሽን ነገር ትፈጽሚያለሽ። በሚቀጥል ደግሞ ኢፍራታ ደግሞ እንደዛው እኔ ባልኩሽ መሰረት ስራሽን በደንብ ታፋጥኛለሽ። ከዛ በኋላ ነው ብር ምሰጥሽ። እሱም ስራው ከሰራሽ ነው። አሁን የሰጠውሽ ስራ መስራት አለብሽ ወጥረሽ። ግን እየመጣሽ ብር ስጠኝ እያልሽ ምትይ ከሆነ እኔ በፍጹም አንድ ብር አልሰጥሽም፣ ማወቅ አለብሽ። አንድ ድንቡሎ አልሰጥሽም ይላታል ዝና ማለት ነው፣ የማህሌት ማለት ነው። እንግዲህ አስቡ ማለት ነው። እሺ ብላም እሷም እንግዲህ ታዘዋለች ማለት ነው። ገንዘብ ደግሞ አገኛለሁ እንዳቲ መጀመሪያ ስሪና ገንዘብ ተቀበይ በማለትም እንግዲህ ነግሯታል ማለት ነው። እሺ በቃ እሺ ዝና በቃ ሌላ ንግግር አልፈልግም እንዳዘገይ በማለት ሰምተሽኛል እኔ ያልኩሽን ሲላት አሁን ሰምቼ ካለው በማለትም በቃ ከሰማሽኝ ስራሽን ቀጥ ይላታል ማለት ነው። ፍራታ እንግዲህ ከመድብል ጋር ተቀምጣ በጣም ፈርታለች ማለት ነው። ጥቁር አዝሙድ ምን ሆነሽ ነው? ከኔ እንግዲህ ከጀግናው ተቀምጠሽ ለምንድነው እንደዚህ ፍርሃት የሚሰማሽ? ይላታል መድብል። ቢያንስ እንኳን አትፍሪ እንዴ ለምን አልፈራም ብለህ ነው? አታመልጭኝም እኮ ብሎኛል፣ ለዛ ነው የሰጋሁ መድብል በማለትም እንግዲህ አንቺ ከኔ ጋር ተቀምጠሽ ለምን ትፈሪያለሽ? በየትኛው ጊዜ አቅም ካለው እሱ መያዝ አቅቶ ሳይሆን አቅም የለውም ማለት። አይ ከአሁን በኋላማ በደንብ አስጠንቅቆኛል፣ አይተውኝም፣ ዝና እያፈላለገኝ ነው መድብል፣ አሁን እኔ ግራ ገብቶኛል በማለትም እንግዲህ ከመድብል ጋር ቁጭ ብላ ይፍራታ እንግዲህ ይዘኛል ዝና አሁንም አልቆልኛል፣ እስካሁንም ድረስ እያፈላለገኝ ነው የሚገኝ ዝና። አሁን ግን እጁ ላይ ከገባው ማንም የሚያወጣኝ ነገር የለም። አይ ቢያንስ ከኔ ጋር እንኳን ተቀምጠሽ እንደዚህ አትፍሪ እያልኩሽ ነው ይላል መድብል ማለት ነው። እሷ ግን በጣም ፍርሃት ላይ ናት። እሱ ማንንም አይምርም፣ ማንንም አይተውም በማለት እኔ ምን አቅም አለኝ ብለህ ነው? ተባብረን እናስቆመዋለን። ስለዚህ ዝናና የዝና ጓደኞች ወንጀለኞች እነ ካሌብ ወንጀለኞች ስለሆኑ ስለዚህ ግራም ነፈሰ ቀኝ ከወንጀል የትም አያመልጡም። ስለዚህ አትፍሪ በዚህ ልክ በማለት ማስጠንቀቋታል ማለት ነው። ህግ ይፈልጋቸዋል። ስለዚህ ተባብለን እናሳስራቸዋለን። አትፍሪ፣ አትዝጊ፣ እንደዚህም ደግሞ በጣም ራስሽን ድንጋጤ ውስጥ አትጣይ፣ ጥሩ አይደለም ላንቺ በማለት መድብል እንግዲህ አስጠንቅቋታል ማለት ዝናን ስትለው አዎ መታሰር አለባቸው። ስለዚህ እናንተም እኛም ስንጨነቅ ዘላለም መኖር የለብም። እነሱ እኮ በየደቂቃው ነው እንግዲህ ወንጀለኞች ናቸው፣ እየተፈለጉ ነው። ስለዚህ ተያቸው፣ ግን እንደዚህ በዚህ ያክል ግን ዝናን እንዳትፈሪው በማለት እንግዲህ ስለዚህ ይሄ ስናደርግ ነው። እኔ ምን አደርጋለሁ ታዲያ? ስለዚህ አንቺ እኔ በመርዝ ልትገይኝ እንደነበረ እና ከማህሌት ጋር ደግሞ ምን እንደሚሰሩ እንደነበረ ይሄ ለእኔ ሁሉም ነገር ግልጽ ታደርጊልኛለሽ በማለት የሰማሽው ሁሉ
ህግ ፊት ቀርበሽ ትመሰክሪያለሽ፣ ቃል ትሰጫለሽ ብሎም ሲላት መድብል አይማ ይሄ በዝና ላይ አልመሰክርም። ዝና ላይ መመስከሬ ካወቀ ዘላለሜ ነው። ስለዚህ አንድ ቀን መጥቶ ይደፋኛል። በዛ ላይ እያፈላለገኝ ነው። ዞሮ ዞሮ እሱ መውጣቱ አይቀርም። አንድ ቀን የተፈታለት ግን እሱ ላይ ሄጄ ከመሰከርኩበት እኔ መመስከሬ ካወቀ ዝና አይለቀኝም በማለት ቀድሞ ነው የሚገለኝ እያልኩህ ነው። እና ዘላለምሽ ስትጨነቂና እንደዚህ ጭንቀት ላይ ከምትኖሪ እንደዚህ ብታረጊ አይሻልም እንዴ ብትገላገይ? በማለትም እንግዲህ መስክሪበትና እዛው እናሳስረው። ስለዚህ ሁላችንም እንረፍ። ቆይ እኔ ብቻ ነኝ የምመሰክረው ወይስ ሌሎች ሰዎች የሚመሰክሩ አሉ? ወይስ እኔ ብቻ ነኝ? መድብል ምን እያልከኝ ነው? እሱ እኔ ብቻ መሆኔ ካወቀ መጥቶ ነው የሚደፋኝ። ደቂቃ ራሱ ሰዓት አይሰጠኝም። ይኸውልሽ ብዙ ናቸው። ስለዚህ የታገቱ ልጆች ራሱ ብዙ አሉ። እነሱም ጭምር አብሮ ያግዙሻል፣ ይመሰክራሉ። አንቺም ያየሽ ሁላ መመስከር አለብሽ። እስከ ዛሬ ድረስ ብሩኬ ላይ ምን እንደፈጸመና እኔ ላይ ምን እንደሚፈጽም የነበረ ይሄ ሁላ ጠቅላላ ሄደሽ ቃል ትሰጫለሽ። ከአንቺም ሌላም ብዙ ሰዎች ሄደው የሚመሰክሩበት አሉ በማለትም መድብል እንግዲህ ነግሯታል። ይፍራታ ግን በጣም ፈርታለች ማለት ነው። ይፍራታ አሁን እኔ ካገኘኝ ቀጥታ ነው እኔን የሚገለኝ በማለትም እንግዲህ ምሳሌም አለች። ብሩክ ብዙ ስቃይ አይተዋል። ምሳሌ ራሱ ትመሰክራለች። ጓደኛዬም አለሁ እኔም አለሁ። ስለዚህ እንዴት መሰለሽ ምስክር ራሱ በዛ ሲል ሁኔታው ያጠነክረዋል። ስለዚህ ብዙ ምስክሮች አሉ። እኔ ብቻ ነኝ ብለሽ ወደኋላ እንዳሸሽ ይፍራታ፣ ስለዚህ መመስከር አለብሽ በማለትም እንግዲህ ያው መድብል ነግሯታል። እሷ ግን ፈቃደኛ አይደለችም። ለምን? እሷ ፈርተዋለች። ያው መጥቶ ይጨፈልቀኛል ብላ ነው ይፍራታ ማለት ነው። ስለዚህ ካሌብን አላቃውና ዝና ሁላቸውም መድብል በጣም ያስፈራል እያልኩ ነው። ምንም አያስፈራም። እህትሽ መሀሌት አታሳዝንሽም? እሷ እኮ በጣም እያሰቃያት ይገኛል በማለት በእሷ ህይወት ገብቶ እንደ ፈረስ ራሱ ሲጋልብባት ሲጠቀምባት፣ ማህሌት አታሳዝንሽም እህትሽ ብሎ እንግዲህ ጠይቋት። ህይወቷ ራሷ በጣም ነው እሱ ነው ያባላሽ። እሷ በራሷ ፍላጎት ነው መስሎሽ ነው አይደለም። በገንዘብና በሌላ ነገር ይዟት እንጂ በሌላ ነገር አይደለም። ስለዚህ በጣም አሰቃይቷታል ማህሌት ራሱ በማለት ይፍራታ ግን በራሷ ፍቃድ ነው፣ ዝም ብሎ አይደለም። ራሷ ወዳና ፈቅዳ ነው ከሱ ጋር ምሰራ። ስለዚህ ስለ እሷ ነገር አያስጨንቀኝም በማለት ኧረ ተይ በእናትሽ ታሳዝናለች። ከትዳሯም አልሆነች ከስራዋም አልሆነች፣ ዝም ብሎ እየተጠቀመባት ነው እንጂ። ስለዚህ እህትሽ ስለሆነች ግዴታ እሷም ራሱ ከዚህ ችግርና መከራ ማስወጣት አለብሽ። ስለዚህ አንቺ ሄደሽ መስክሪበትና እነ ካሌብ እነዝና ጠቅላላ ጓደኞቹ እንዲታሰሩ ማድረግ አለብሽ ብሎ እንግዲህ መድብል ያለው ነገር ነግሯታል። እንግዲህ ፍራታ ግን ፍቃደኛ አይደለችም። ዝና እንዲታሰር አትፈልግም። እኔ ብቻ ከመሰከርኩ እኔን አይለቀኝም በማለት ማለት ነው። እኔ አይለቀኝም በማለት እንግዲህ ፈርታለች ማለት ነው። በጣም ከባድ ነው። አዎ ግን ሚስጥር ነው። ለማንም እንዳታወራ መድብል። ጥቁር አዝሙድ አይዞሽ፣ አንቺ ከማሌት የበለጠ አንቺ ብልጥ ነሽ፣ አይዞሽ እንዳትፈሪ ጥቁር አዝሙድ በማለት እንግዲህ ስሟ ደግሞ ይፍራታ ሳይሆን ጥቁር አዝሙድ ነው የሚላት ማለት ነው መድብል። እንግዲህ ምርጥ ስም ነው። ያው የፀይም ቆንጆ አይደለች ይፍራታ፣ እንግዲህ ጥቁር አዝሙድ ብሏታል ማለት ነው። እንግዲህ ፍራታ እንግዲህ መሀሌት ማለት ይቅርታ፣ መሀሌት እንግዲህ ዝና ያገታት ልጅ ላይ ሄዳ እንዴት እንደተከሰትኩ አላቅም በማለት እንግዲህ ሄዳ አጠገቧ ቁጭ ብላ ያቺ እህታችንም እንግዲህ ደንግጣ ኬት መጥተሽ ነው ስትላት፣ እኔ ኬት እንደመጣሁን አላቅም ራሴ ልክ ዛሬ የተፈጠርኩ አክል ነው የመሰለኝ፣ እንደ ወደቅሽ ካመንሽ ለምንድን ነው በማለትም እንግዲህ ስለዚህ እሱ ካወቅሽ ደግሞ መነሳት ትችያለሽ። አንድ ሰው እንደወደቀ አይቀርም፣ ከወደቅሽ በኋላ መነሳት አለ በማለትም እንግዲህ ነግራታለች ማለት ነው። አይመስለኝም ትላለች። አንቺ ግን በጣም መልካምና ጥሩ ሰው ትመስያለሽ በማለትም አንቺ ግን ጥሩ ሰው አይደለሽም፣
ስለዚህ ላስወጣሽ አለበለዛ እንደዚህ ላርግሽ እያልሽ ግን ጥሩ አትመስኝም፣ ጥሩ ሴትም አይደለሽም በማለት ስለዚህ አውቃለሁ እኔ ጥሩ ሰው ነኝ ብዬ አስቤ አላቅም ትላለች መሀሌት ማለት ነው። አዎ እህትሽ ግን በጣም መልካምና ጥሩ ሴት ናት፣ ግን አንቺ ግን መጥፎ ሰው ነሽ። ስለዚህ አሁን ተነሺ ከዚህ ከክፍሌ እንድትወጪ ይፈልጋሉ ብላ እንግዲህ ዝና አንድ ክፍል ያስቀመጣት እህታችን ያው አግቷታል። አንድ ክፍል ውስጥ ወደ አረብ ሀገር ቤተሰቦቿን ለመርዳት ነበረ፣ ግን እሱ አንድ ክፍል ውስጥ እስካሁን ድረስ አስቀምጧታል። እስካሁን አልተለቀቀችም። በዚህ መሀልም እንግዲህ መሀሌት እሷ ላይ በመሄድ እንደ ኬት እንደተከሰትኩም አላቅም ብላ እንግዲህ ክፍሏ ውስጥ በመግባት ማለት ነው አስጠንቅጣታለች ማለት ነው። እኔ ማለት አለ ሰው ድጋፍ ምንም ማድረግ ማልችል ሴት ነኝ። ባክሽ የሆነ ነገር አደረኩ ስል ደግሞ ምንም ነገር አይሳካልኝም፣ ሁሉም ነገር ይከሽፍብኛል፣ ምን እንደሆነ አላቅም ብላ እንግዲህ የሆድ ሆዷን እንግዲህ ለዚች ለእህታችን እየነገረቻት ትገኛለች ማለት ነው። ያው እንግዲህ ዝና አንድ ክፍል ውስጥ እንግዲህ ፏ አርጎ እንግዲህ ፈርሾላታል፣ ተቀምጣለች። ከዛ በኋላ ደግሞ ማህሌት እንግዲህ እንደሚጠይቅ ሰው እሷ ላይ ሄዳ ተከስታለች ማለት ነው። እንግዲህ ማህሌት ለሆድ ሆዷ ያለው ነገር እንግዲህ ለእሷ እየነገረቻት ትገኛለች። ምንም ነገር ተሳካልኝ ስል ገደል የሚገባብኝ ሰው ነኝ፣ እኔ ምን እንደማድረግ አላቅም ማህሌት ትላለች ማለት ነው። እኔ ሳስበው እኔ የሆነ ነገሬ ራሱ ልክ የሆነ ራሱ አይመስለኝም በማለት ቆይ ግን ለዝና ምን ሆነሽ? እኔ እንጃ እኔ አላቅም ምን እንደሆንኩ አላቅም። እኔ እስካሁን ድረስ ምናልባት ፈረሱ ምናልባት የእግሩ መረገጫ መንጣፍ ሆን ይሆናል። እኔ ምን እንደሆንኩም አላቅም፣ ወይም የትም የሚልካት ሴጣን እሆናለሁ። ብቻ ምን ብል ብቻ አላውቅም፣ ምን ልበልሽ? የራስሽ ግን ህይወት የለሽም እንዴ ብላ ጠየቀች። እረ ነበረኝ፣ ግን የሰው እግር ሰብሬ ገደል ገባሁኝ። ከዛ ጊዜ ጀምሮ ህይወቴ በዚህ መልኩ እንግዲህ በጣም ተሰቃይቻለሁ። ብዙ ቻሌንጅ አሳልፌያለሁ። አሁን እንዳየሽኝ የዝና ተላላኪ ሆኛለሁ፣ የዝና መንጣፍም ሆኛለሁ። ምንም መፍትሄ የለኝም ከአሁን በኋላ ብላ እንግዲህ ያለው ነገር ለእሷ ነግራታለች ማለት ነው። እንዴት አይነት ጥሩ ባል ነበረኝ መሰለሽ፣ የተከበረ መልካም ቀን፣ እንዴት የተከበርኩ ሴት ነበርኩኝ። ምን ዋጋ አለው አሁን እንደዚህ ቀረሁ። ሴት ሁሉ እኮ አረብ ሀገር ሄዶ የሚሰቃየው ወደው መሰለሽ። ስለዚህ ወግ ያለው ባል እኮ ስላጡ ነው ገና በልጅነታቸው አረብ ሀገር በዛ ስቃይ ተሰዶ ተሰቃይቶ ብዙ ሞጣና መከራ አሳልፎ፣ ስለዚህ እዛ የሚሰቃዩት ለዛ እዛ በረሃ ልጆቻቸው ለማሳደግ ብሎ እንደገና ሌላ መከራ ውስጥ ይገባሉ በማለት እንግዲህ ለማህሌት ነግራታለች። በጣም እንግዲህ ከባድ